ይሄን ነው ያልኩት አንደኛ። ሁለተኛ ነገር ደግሞ ቅድም ወንድማችን ፈኽሩ ያነሳው ነጥብ ነበር። እሱ ምንድነው? ሃይ ሃው አር ዩ ዶይንግ ጉድ። አንድ ሁለት 5 ሰከንድ ስጡኝ። 5 ሰከንድ። እሺ አብሽር። ሃይ የተመለሻለሁ። ሌላኛው ደግሞ ወንድሜ ፈኽሩ ያነሳው ነጥብ ነበር። ወንድሜ ፈኽሩ ያነሳው ምንድነው? እነኚህን የቁርአንን ሙስሊሙ ላይ የወረደውን አያ ካፊሩ ላይ የወረደውን አያ ወደ ሙስሊሙ የሚተነትኑ ሰዎች ከኸዋሪጅ እንደሆኑ እንትን ብለዋል። በነገራችን ላይ ማሻአላህ ወንድማችን ፈኽሩ አንድ የወደድኩለት ነገር ምንድነው? ለቃላቶቹ ይጠነቀቃል። ማለት አንዴ ከተናገረ በኋላ ቀይድ ይሰጠዋል። በጣም ጥሩ ነገር ነው ያ ነገር። ማለትም እኔ በመጥፎ ነገር እንዳልረዳው ጥረት አድርጎ ነበር። በጣም ጥሩ ነው። ወላኪን ወንድሜ ፈኽሩ ያነሳው ነጥብ ላይ እኔ ያመጣሁት የነብዩን ሐዲስ ነው። እሱ ደግሞ ያመጣው የሰሃቦችን ሐዲስ ነው። ማንን እንደሚከተል ያ ሁሉም ሰው ያውቀዋል። የራሱ ጉዳይ ነው። ሁሉም ሰው የፈለገውን ነገር መከተል ይችላል። እኔ ያልኩት ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ አል-ቡኻሪ ውስጥ የተዘገበ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የነገሩት ሐዲስ ላይ ነብዩ አልይ ጋር መጥተው አልይን ለምን ሰላት ላይ ተነሳን ብለው ሲናገሩት አልይ ረዲየላሁ ዐንሁ እንዳልቻለና መሰል አንድ ምክንያት አቀረበላቸው። በእርግጠኝነት አሁን ላይ አላስታውሰውም ያቺን ቃሉም ማለት ነው። ምክንያት ሲያቀርብለት ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ወካነ الانسان اكثر شيء جدلا እያሉ እየተናገሩ ሄዱ። ያንን አያ ደግሞ ተመልሰን ሌሎች የቁርአን ተፍሲሮች ውስጥ ገብተን ብንመለከት ተፍሲሮቹ አብዛኛው ተፍሲር በካፊሮች ላይ እንደወረደ፣ ነብዩን የካዱ ሰዎች ላይ እንደወረደ፣ ነብዩ ብቻ አይደለም ቀደምት ነቢያቶች ላይ እንኳን ክህደት ላይ የነበሩ ሰዎችና ነቢያቶችን ያልተቀበሉ ሰዎች ላይ የወረደን አያ ነበር። ነብዩ በጀነት የተበሸረን ትልቅ ሰሃቢ ያንን አያ ተናገሩት ማለት ነው። ሐዲሱን ደግሞ የዘገበው ሌላ ሰው አይደለም አልይ ራሱ ነው። ያ ነገር መጥፎ ነገር መሆኑን ቢያውቅ ኖሮ ያ ኢስቲድላል እሱን ተክፊር ማድረጉን ቢያውቅ ኖሮ አልይ ባልተናገረው ነበር ማለት ነው። ንግግሩን አልይ ባልዘገበው ነበር። ወላኪን አልይ ተረድቶታል። ነብዩ እሱን ለመምከር ነው ያን ነገር የተናገሩት። እዚህ ጋር ወንድሞቼ ወመን ዩሻቂር ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ ወኑስሊሂ ጀሀነም የሚለውን አያ እየደጋገሙ የሚጠቀሙት ከነብዩ ሰለላሁ ዐለይሂ ወሰለም ትዕዛዛት ማፈንገጥ በሚለው አንድምታ ነው እንጂ የሚመስለኝ ያንን ሁክም በሱ ላይ ተጥቢቅ ለማድረግ አይመስለኝም። ሐታ ወንድማችን እጅ መሰለኝ ቅድም ሲናገር የነበረው አንድ ነጥብ አንስቶ ተናግሮ ነበር። እኔ አሁን ከየትኛው ነው የምገባው ብሏል። ከመይሻቂር ረሱል ነው የምገባው ወይስ የትኛው ከጀሃነም እንትን ውስጥ ነው የምገባው ምናምን የሚል ነገር አስቀምጧል። ሁሉም የቢድዓ ጉዳይ ላይ እኔ ከበፊትም ጀምሮ ወንድሞቼ ነው የምናገረው ነጥብ ነው ይሄ ነጥብ። እሱ ምንድነው? አንድ ግለሰብ ቢድዓ ሰራ ብሎ ማለት በአጠቃላይ ሙብተዲዕ ሆነ ማለት አይደለም። በግለሰብ ደረጃ ሁክሙል አዕያን አይሰጥበትም። በግለሰብ ደረጃ ያ ግለሰብ ያንን ቢድዓ የሰራበት ምክንያት ይኖረው ይሆናል። እነዚያ ምክንያቶች ደግሞ ኢትባቱ ሹሩጥ ወንቲፋኡል መዋኒዕ የሚባል ነገሮች አሉና እነዚያ ሽሩጦች ታይተው ያ ግለሰብ ዕውቀት አለው ወይስ የለውም በሚሰራው ነገር ላይ ያ ግለሰብ ይሄንን መስፈርት አሟልቷል ወይ፣ ታዊል ነው ያደረገው ወይ፣ ያደረገው ታዊል ሳኢግ ነው ሳኢግ አይደለም፣ እነኚህ ነጥቦችን አይቶ ነገሮችን አመዛዝኖ ላይ ከፍ አድርጎ ዝቅ አድርጎ ሁሉን ነገር ከተመጠነ በኋላ ነገሮች ሁሉ ታይቶ ግለሰቡ ያ ሁላ መስፈርቶችን ካሟላና ምንም አይነት ችግር ሳይኖርበት በእርግጠኝነት ለዒናድ ብቻ ፍላጎቱን ለመከተል ብቻ መጥፎ ነገርን ለማስፋፋት ብቻ ያን ነገር ማድረጉ ሲገባን ማለትም ያን ነገር መረዳቱን ስናውቅ ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር እኮ ከዚህ በፊት የነበሩ ማህበረሰቦችን እኮ አላጠፋናቸውም ወይ ደግሞ አልቀጣናቸውም ማለት መልእክተኛ ልከንላቸው የሚበጃቸውን ከሚያስቀጣቸው ወይ ደግሞ ከሚያጠፋቸው ነገር እስክለይላቸው ድረስ እስክለይላቸው ነው ያለው እንጂ እስክልክላቸው አይደለም። መላክ ብቻ አይደለም ተብይን ማድረጉ አንድ ሸርጥ ነው። ኢቃመቱል ሁጃ የሚባለው አንዱ ነው ማለት ነው። ስለዚህ አሁን ኢቃመቱል ሁጃ ሳይቆም ሙሉ በሙሉ ሁጃው ሳይስተካከልና እንትን ሳይል ባንዴ ተወርውሮ የሚሰጥ ነገር አይደለም። ሐታ በዚህ ጉዳይ ላይ ከወንድም ይስሐቅ ጋር በውስጥ በኩል ስናወራ ባለፈው የሆነ ያነሳሁልክ ነጥብም ነበር። በዚህ ጉዳይ ላይ እኔ በጣም ከምጠላውና ከምጸየፈው ነገር አንዱ ምንድነው ዝም ተብሎ በድግ ተብሎ እከሌ ሙብተዲዑ እከሌ ካፊሩ ማለትን እኔ አልቀበልም በግሌ። ምክንያቱ እስካላችሁኝ ግለሰቡ ላይ ሁጃ ሳናቆም ዘለን የማንሆን ነገር ውስጥ መግባት አዋቂነትም አይደለም፣ ነብዩን መከተልም አይደለም፣ ሰሃባን መከተልም አይደለም ብዬ ስለማምን ማለት ነው። ስለዚህ ወንድሜ እጅ ሁጃ ሙሉ በሙሉ ሳይቆም ማንም ይዞ እዚያ አያ ውስጥ የሚከተሰው የለም። አያውን ግን ሚን ባቢል ዒዛ ለመተዋወስ ይሄንን አያ አላህ Subhanahu Wa Ta'ala ፈርተን እንድንመለስበት ለዚያ ነው ለኢስቲድላል ዑለሞችም የሚጠቀሙበት እንጂ ያንን ሰው ተክፊር ለማድረግም እንትን ለማድረግም አይደለም። በዚያ መልኩ ተረዱኝ።
መውጣት አለብኝ ከቅድም ጀምሮ እስካሁን ድረስ። በነገራችን ላይ ብዙ ነጥቦች ተነስተው ነበር። እነዚያ ነጥቦች ላይ የምሰጣቸው መልሶች ነበሩ። ችግሩ ግን ምንድነው መንገድ ላይ መኪና እያሽከረከርኩ ስለሆነ እየረሳሁ ነው የሚነገሩ ንግግሮችን 3 4 5 ነጥቦች እያመለጡኝ ነው። እረሳቸዋለሁ ነጥቦችን። ይቅርታ አድርጉልኝ እላችኋለሁ። ጀዛኩሙላሁ ኸይራን። አሰላሙ አለይኩም። ወንድሜ ኢስሐቅ መውጣት አለብኝ ግዴታ ማለት ነው። አብሽር ችግር የለም ኢንሻአላህ። ሁልጊዜም ቤት ነው። ሌላም ጊዜ ስትመጣ ሁልጊዜም ቤት ነው።